ኢብኑል ጀውዚ ሲፈቱ ሶፍዋ ላይ አንድ ታሪክን ይዳስሳሉ። ኢብኑ ቁዳማ የተባለ ትውልደ ሶሪያዊ መዲና ውስጥ ይኖር የነበረ አንድ ሰው ነበር። ይህ ሰው ከጓደኞቹ ጋር ተቀማምጦ ባለ ሰዓት ላይ ከመስጂድ ነበዊ ላይ ጥያቄ ያቀረቡለት። ጀግና ነው፣ በአላህ መንገድ ላይ የሚፋለም ሰው ነው። እስኪ እንደው በጦርነት መስክ ላይ ከገጠሙ ክስተቶች መካከል አንዱን ታሪክ ንገረን አሉት። አቡ ቁዳማ ታሪኩን ማውሳት ጀመረ። በሻም ምድር ኃይለኛ ጦርነት መስቀላውያን ከፍተዋል የሚባል ወሬ እንደደረሰን ጦራችንን ይዘን ወደዚያ መንገድ ተንቀሳቀስን ይላል። በጉዟችን ላይ ሳለን ለእረፍት ሪቃህ ወደ ተሰኘች መንደር አቀናን። እዚያ የነበረው ሙስሊም ሐማሱ ልዩ ስለነበር በመስጂድ ላይ ባደረግነው ዳዕዋ ብዙዎች ወደኛ ምዕራፍ ተቀላቀሉ ይላል። ያንን ዳዕዋ ስትሰማ የነበረች አንዲት ሴት ነበረች። ይህች ሴት አቡ ቁዳማ ዳዕዋ አድርጎ ከተመለሰ በኋላ እስከ ቤቱ ድረስ ተከታትላ አየችው። መግቢያውን የት እንዳረፈ ተመለከተች። እቤት ሄደችና ለሱ የሚደርስ መልእክት ስለነበር በገዛ እጇ በፌስታል ቋጥራ ከደብዳቤ ጋር ይዛ ሄደች። በሩን አንኳኳች። ተከፈተ በሩ። አቡ ቁዳማ ወጣ። ማነሽ አላት። ከላይ እስከ ታች ፊቷን ተሸፍናለች። ዛሬ ቀን ላይ ዳዕዋ ስታረግ ሰምቻለሁ። ለሙእሚኖች ያላቸውን ደረጃ በጂሃድ መስክ ላይ እንዲሳተፉ ያነሳሳህበትን ዳዕዋ ሰምቻለሁ። ከመስጂዱ ላይ ቁጭ ብዬ ጉልበት ኖሮኝ አልዋጋ አልያም አልዘምት ነገር ሴት ነኝ። ሀብትም ኖሮኝ አልሰጥህ ነገር ከደሃ ቤተሰብ የመጣሁ ነኝ። ነገር ግን አላህ ሱብሓነሁ ወተዓላ ለማንም ያልቸረውን ለማንም ያልሰጠውን ልዩ ስጦታ ሰጥቶኛል። እጅግ ውድ የሚባል የሆነ ስጦታ ነው እኔ ዘንድ። ጸጉሬ እንደ ሐረግ የተንጀረገገ የጸጉር ባለቤት ነኝ። ይህንን ጸጉሬን በከፊሉ ቆርጬ ወደ አንተ ዘንድ ይዤው መጥቻለሁ። ጸጉር መሆኑም እንዳይታወቅ ከአቧራ ጋር ለውሼዋለሁ። ሰይፍ ከሰገባው የተመዘዘ አድማሱ ላይ በሚንጸባረቅበት ሰዓት ጦርነቱ በኃይለኛው በከፍተኛ ሁኔታ በሚንቦለቦልበት ሰዓት ላይ የኔ ጸጉር በአላህ መንገድ ታሪክ ይሰራ ዘንድ ለኢስላም ሰውቼዋለሁ አለች። ጸጉሯን ቆርጣ ሰጠችኝ ይላል። አለቀስኩኝ አለ። በዚህ ብቻ አላበቃችም ሴትዮዋ። አንድ ታዳጊ ልጅ አለኝ፣ ወደ ጦር ሜዳ ካንተ ጋር እንዲዘምት ልከዋለሁና መጣ እንዳትከለክለው አለችው። ይህንን ቃል ሰማው፣ ለቅቄ ወጣሁ ይላል። ያቺን መንደር ጉዞ ስንጀምር ከኋላ አንድ ፈረሰኛ ይጣራል። የአቡ ቁዳማ እያለ ይጮሃል። ምንድነው ብዬ ዞር የተከተው ሕፃን ልጅ ነው። አስራ ቤቶችን እንኳን በቅጦ ያልሞላ ሕፃን ልጅ። እንዴ ምን ልታረግ ትመጣለህ? አንተ ሕፃን ልጅ አይደለህ? ቤተሰብ የለህም? ቤተሰብን ሂድና ኻድም ስለው የዚያች የአደራዋ ሴት ልጅ ነኝ አለኝ። እንደ እድሜ አይተኸኝ ከሆነ ተሳስተሃል። ከእድሜ በላይ የጦር ውርወራና ፈረስን እንዴት መዋጋት እንዳለብኝ አስተምራ ነው ያሳደገችኝ እናቴ ይላል። አባቴም በመንገዱ ላይ ተሰውቷል፣ ወንድሜም በመንገዱ ላይ ተሰውቷል። አሁን እኔና አንድ እህቴ ነው የቀረነው። እኔን ደግሞ ወደ አንተ ልካኛለች አለ። ደነገጥኩኝ አለ። በአንድ መስፈርት ከኔ ጋር ትሄዳለህ አልኩት። ምናልባት ሸሂድ የሆነ ሰው ለ72 ከቤተሰቡ አካል ሸፋዓ ይሆናል የሚባል ሐዲስ አለና አንደኛው ለኔ ምናልባት ከሞትክ ሸፋዓ ትሆነኝ ዘንድ ቃል ከገባህልኝ ወስደሃለሁ ከኔ ጋር አብሬ አልኩት አለ። ይዤው ሄድኩኝ። ታሪኩ ረጅም ነው። በጦርነት መሃል ላይ ልጁ ተሰዋ፣ ሞተ። ከሞተ በኋላ ገርገራ ላይ በነበረበት ከሞቱ በፊት ገርገራ ላይ በነበረበት ሰዓት ላይ በደም የተጨማለቀ ቲሸርቱን አውልቆ ይሄንን ለእናቴ ስጥልኝ አደራ፣ እህቴንም ደግሞ የእናቴን ነገር አደራ በላት። ተመለስኩኝ።
ይህንን መልእክት ላደርስ ያቺ መንደር ላይ ገባው። ስገባ በራቸውን ሳንኳኳ እህትየው ከፈተችልኝ። እህትየው ራሱ ያደገችበት የታነጸችበት ከፍ ያለ ስለነበረ ስለ ወንድሜ ነግረን ነው ወይስ ልትስተን ነው የመጣኸው? መርዶ ማለት በህይወት ተመልሷል ካልከን ለኛ መርዶ ነው። ሞቷል ካልከን የአባቶቻችንን መንገድ ተከትሏልና ሸሂድ ነው፣ እኛንም ሸፋዓ ያደርገናል፣ የምንፈልገው ነገር ይሄ ነው አለችኝ ይላል። ገና ታዳጊ ናት ልጅቷ። ደነገጥኩኝ አለ። በእንጥሪልኝ የእናትሽን ነገር ግን አደራ ብሎሻል ወንድም። እናትየውም ተመሳሳይ ቃል ነገረችኝ አለ። ባሏ በዚሁ መንገድ ተሰውቷል። ትልቅየውን ልጇን ታናሽ ልጇንም በዚሁ መንገድ ሰውታዋለች። በምን አይነት ተርቢያ ብታሳድጋቸው ነው እያልኩኝ መንደሩን ለቅቄ ወጣሁ። ወንዶችን የሚሰሩት እንደዚህ አይነት እናቶች ናቸው። በዚህ አይነት ተርቢያ ላይ ልጆቻቸውን ያሳደጉ እናቶች እጅግ በጣም ብዙ ናቸው። ብናወሳቸው አያልቁም።